ሰላም እንኳን ወደ አይሲቲ ትሬደር ቻናል በሰላም መጣችሁ። ዛሬ የምንነጋገረው ስለ ትሬዲንግ ሳይኮሎጂ ይሆናል ማለት ነው። በዚህ ቪዲዮ የምናያቸው ዋና ነጥቦች ትሬዲንግ ሳይኮሎጂ ምን ማለት ነው፣ ፌር እንዲሁም ግሪዲ፣ እንዲሁም ደግሞ እነዚህን ሳይኮሎጂዎች የትሬዲንግ ሳይኮሎጂ ችግሮች እንዴት ነው ማኔጅ ማድረግ የምንችለው፣ እንዲሁም ደግሞ ቢግነርስ ትሬደር ሊሰሯቸው የሚችሉ ሚስቴኮች፣ በመጨረሻ ደግሞ ስለ ትሬዲንግ ሳይኮሎጂ ቲፖች ተነጋግረን እንለያያለን ማለት ነው። እነዚህን ነገሮች ደግሞ ወደ ሪል ላይፍ አምጥተን ለመተግበር የተሻለ ማይንድ ሴት ያስፈልገናል ማለት ነው። ያንን ለማዳበር ደግሞ ትሬዲንግ ሳይኮሎጂ ላይ የምናወራቸው ነገሮች አሉ። ስለዚህ ይህን ክፍል ደጋግማችሁ በማየት መረዳት ይጠበቅባችኋል ማለት ነው። በአንዴ ብቻ የሚሰሩትን ነገር አይደለም ማለት ልትረዱ ትችላላችሁ፣ ግን ወደ ውስጣችሁ ላይሰርጥ ይችላል ማለት ነው። ወደ መጀመሪያው ርዕሳችን ስንገባ ትሬዲንግ ሳይኮሎጂ ምን ማለት ነው የሚለው ነው። ከስሙ እንደምንረዳው እኛ የምንሰራው ስራችን ትሬዲንግ ይባላል። ሳይኮሎጂ ደግሞ ስሜትን የያዘ ነገር ነው። ሳይኮሎጂ በአጠቃላይ አንድን ትሬደር ወደ ትሬዲንግ ሲገባ የሚያስፈልገው የኢሞሽን መዳበር፣ በአጠቃላይ ስሜት ምን ሊመስል ይገባል የሚለውን የሚይዝልን ነገር ነው። 90% ትሬደሮች ሳይኮሎጂ ስላልተበሩ ፌል የሚያደርጉት ይባላል። ወይም ደግሞ 90% የሚሆነው የትሬዲንግ አካል በሳይኮሎጂ ነው የሚሸፈነው ይባላል። ስለዚህ እኛም ዛሬ የምናወራውን ነገር በደንብ አድርጋችሁ ለማየት ሞክሩ። እኔ የማወራውን ብቻ ሳይሆን መጽሐፎች አሉ ሪኮመንድ የማደርጋችሁ እንደነ ትሬዲንግ ይዘዙን። ስለዚህ ከቻላችሁ ይህን መጽሐፍ በቻላችሁት አቅም አንብቡት። ማንበብ ብቻ ሳይሆን ተግባር ላይ አውሉት። ትሬዲንግ ሳይኮሎጂ ምናልባት ትንሽ ኮምፕሌክስ ሊሆን ይችላል፣ ታይም ሊወስድባችሁ ይችላል ማስተር ለማድረግ። ሞር ስታዳብሩት ደግሞ አስተሳሰባችሁ የተሻሻለ ፕሮፊት የተጨማራችሁ ሞር ፖዘቲቭ ወደሆኑ እየመጣችሁ ትሄዳላችሁ ማለት ነው። ትሬዲንግ ላይ ስትራቴጂ ብቻውን ምንም ነገር አይሰራልንም። የተወሰነ ከፍ ሊያደርገን ይችላል እንጂ መልሶ እንድንወርድ ሊያደርገን ይችላል። ስለዚህ እነዚህን ነገሮች ማዳበር ከቻላችሁ፣ ትክክለኛ የትሬዲንግ ማይንድሴት ካላችሁ፣ በደንብ ዲሲፕሊን ከሆናችሁ ሰክሰስፉል የማትሆንበት ምንም ምክንያት የለም ብዬ ነው የማስበው። ትሬዲንግ ሳይኮሎጂ ላይ በዋናነት ልንጠቅሳቸው ከምንችላቸው ሁለት ነገሮች መካከል ፌር ኤንድ ግሪዲ ነው። በእነዚህ ተነስቶ ነው ሌሎችም ነገሮች ሊመጡ የሚችሉት ማለት ነው። ወደ መጀመሪያው ስንሄድ ፍርሃት። ከፍርሃት ስንጀምር ያው ትሬዲንግ ላይ አንድ ሰው ፋይት እንዲያደርግ ወይም ፍላይት እንዲያደርግ፣ ግፊት እንዲያደርግ ወይም አክሽን እንዲወስድ የሚያደርገው ነገር ነው። በትሬዲንግ ላይም ስንመጣ ገንዘቤን አጣለሁ የሚል ፍርሃት ይገባቸዋል። ስለዚህ ያንን ገንዘብ ላለማጣት ስንል አላስፈላጊ የሆኑ ትሬዶችን ልንገባ እንችላለን። መደረግ የሌለባቸውን ነገሮች ሊያደርግ ይችላል ማለት ነው። ከዛ ሉዝ ፍራቻን ለማምለስ ሲል ደግሞ ፋይት ያደርጋል። በዚህ መሀል ገንዘባችሁ ሞር ሪስክ ውስጥ የመውደቅ እድሉ ከፍተኛ ነው ማለት ነው። ብዙ አይነት ፍራቻ ውስጥ አሉ በትሬዲንግ ውስጥ። የመጀመሪያው ፎሞ ነው፣ ፌር ኦፍ ሚሲንግ ኦፖርቹኒቲ ማለት ነው። ኦፖርቹኒቲዎች እንዳያመልጣችሁ መፍራት ማለት ነው። ብዙ አይነት የትሬዲንግ ሴታፖች ሊፈጠሩ ይችላሉ። የእኛን አይነት የመሰለ የትሬዲንግ ፕላን ሴታፕን ሊፈጠር ይችላል። ስለዚህ በቃ ይህን ትሬድ እንዳያመልጠኝ ስል ሌሎችን ክራይቴሪያ ሳያሟላልኝ አላስፈላጊ ትሬድ እንገባለን ማለት ነው። ሁለተኛው ደግሞ ፌር ኦፍ ሉዝ ነው። ሉዝ የመፍራት ፍራቻ ነው። ሉዝ ለማድረግ ፍራቻ ነው። ለስ ኮንፊደንስ ከሆነ ነገር የሚመጣ ነው። በሞዴል በሴታፕ ወይም ደግሞ ለስ ኮንፊደንስ ከመሆን የሚመጣ ነው። የሆነ ትሬደር ትሬድ ከመግባቴ በፊት ሉዝ አደርጋለሁ ብዬ የሚፈራ ከሆነ እኔ ጥሩ ደረጃ ላይ አይደለሁም ማለት ነው። ይህም ፍራቻ ለማስወገድ በመጀመሪያ ምን ማድረግ አለባችሁ? ኮንፊደንስ የሚገነባ ነገር ትፈልጋላችሁ። ባክቴስት ማድረግ፣ ፕላን ማወቅ፣ ዴሞ ላይ ፕራክቲስ ማድረግ፣ እንዲሁም ሌሎች ነገሮችን አድርጋችሁ መገኘት ማለት ነው። ሌላው ደግሞ ፌር ኦፍ ፕራይስ ፍላክቹዌሽን ነው። የፕራይስ ወደ ላይ ወደ ታች የመውጣት ፍራቻ ነው። ይሄ ደግሞ የሚለው ፕራይስ ወደ ላይ ወደ ታች የሚለው ስለዚህ
እነዚህ ወደታችና ወደ ላይ ሲል የሚፈሩ ሰዎች አሉ። ያንን ስለሚፈሩ የጃን ኪል ዞን ላይ ትሬድ የሚያደርጉ ሰዎች አሉ፣ ሜጀር ፔሮችን ማለት ነው። ያ መጥፎ ነገር አይደለም። መንቀሳቀሱ ሞር በአይፒዲ ቁጥጥር ስር መሆኑን ያሳውቀናል። ለእኛ ለአይሲቲ ትሬደሮች ማለት ነው። ለሌሎች እኔ አላውቅም። አይሲቲ እንዳለው ከሆነ ኒውስ ምንም ይሁን እኛ ምንም አንጨነቅም። ጀስት የምናደርገው ነገር ምንድነው? ፕራይስ ምን እያደረገ ነው የሚለውን ነገር የምናጠኑ። ያንን ካደረግ የፈለግነው ኒሽ ቢወጣ የፈለገ ነገር ቢሆን እኛ የምናደርገው ነገር እስካወቀን ድረስ እኛን አያስደነግጠንም ማለት ነው። ሌላው ደግሞ የመሳሳት ፍራቻ ነው፣ ፌር ኦፍ ቢንግ ሮንግ። ይሄ ደግሞ የሚመጣው በዙሪያችን ሰዎች ባሉ ሰዎች ነው። የሆነ ሰው ስናገኝ እየሰጠ ነው፣ የሆነ ሰው ሲግናል እየሰጠ ነው፣ ብዙ ሰዎች ይከታተሉታል። ስለዚህ አሁን የዛ ሰውዬ ስቶፕ ሎስ በተደጋጋሚ የሚነካ ከሆነ በዙሪያ ያሉ ሰዎች ይህ ሰውዬ አይችልም ይሰዱታል። ስለዚህ ያንን ይፈራል። ያንን የሚፈራ ከሆነ አላግባብ የሆኑ ነገሮችን ሊያደርግ ሊታይ ይችላል ማለት ነው። ሪስክ ማኔጅመንት በስርዓት አያደርግም። አላግባብ ውሳኔ በስሜት ተነስቶ ይወስናል። ስለዚህ ትሬድ ሲያደርጉ ማንም አጠገባችሁ ሳይኖር እንደዚህ ነው የሚላችሁ ሰው ሳይኖር ትሬድ ብታደርጉ ጥሩ ነው። ሌላው ደግሞ ሰክሰስፉል ያለመሆን ፍራቻ ነው። የሆነ ጊዜ ታስቀምጡ፣ በዚህ ጊዜ ሰክሰስፉል መሆን አለብኝ፣ በዚህ ጊዜ ይህን ያህል ማግኘት አለብኝ ብላችሁ ታቅዱና እዛ ደረጃ ላይ ለመድረስ አላግባብ እርምጃ ትወስዳላችሁ ማለት ነው። አንድ ሰው ኢሞሽን። ሌላው ደግሞ ስግብግብነት ነው። ስግብግብነት ማለት ፕሮፊት ለማግኘት ያላችሁ ጉጉት ማለት ነው። ይህ ስግብግብነት ብዙ ሰዎች ባህሪ ላይ አለ። ዛሬ 2 ትሬድ ገብታችሁ በቂ የሆነ ፕሮፊት ሰርታችሁ ተጨማሪ ትፈልጋላችሁ። ሌላ ሴታፕ ብታገኙ ለመግባት ትጓጓላችሁ ማለት ነው። ያ ስግብግብነት ይባላል። ከዛ ውጭ ደግሞ ከስግብግብነት ጋር የሚያያዙ ነገሮች አሉ። ሞር ስግብግብነት ስትሆኑ የምታደርጓቸው ነገሮች ማለት ነው። አንደኛው ኦቨር ትሬዲንግ ነው። አንድ ሰው መግባት ያለበት ትሬድ መጠን አለ። በቀን፣ በሳምንት፣ በወር ጀስት ራሱ ትሬዲንግ ፕላን ላይ ያስቀምጠዋል። ለእኔ በቂ ነው ብሎ ያሰበው ትሬዲንግ ፕላኑ ላይ ሲያወጣ ባክቴስት ሲያደርግ ፕራክቲስ ሲያደርግ ያገኘው ፕላን አለ። ከዛ ይሄ ሰውዬ የሆነ ያክል ትሬድ ይገባና አሪፍ የሆነ ፕሮፊት ይሰራል ወይም ደግሞ በጣም ብዙ ያገኛል። ስለዚህ ይሄ ሰውዬ በስግብግብነት ምክንያት ምን ያደርጋል? ቶሎ ሌላ ተጨማሪ ፕሮፊት መስራት አለብኝ፣ ሉዝ ካለበት ያን ሉዝ መመለስ አለብኝ፣ ዊን ካደረገ ተጨማሪ ዊን መስራት አለብኝ ብሎ መግባት ከነበረበት ሰዓት ውጭ መግባት ከነበረበት ፔር ውጭ የሚገባ ከሆነ ኦቨር ትሬዲንግ አደረገ ማለት ነው። ሁለተኛው ደግሞ ኢግኖሪንግ ሪስክ ማኔጅመንት፣ በስግብግብነት ምክንያት ሪስክ ማኔጅመንት ኢግኖር ማድረግ ነው ማለት ነው። አንድ ሰው ይስገበገብና 1% ሪስክ ማድረግ ሲኖርበት ተስገብግቡ ግን አይ ቀጣዩ ትሬድ ዊን አደርጋለሁ ብሎ 2% ሪስክ ያደርጋል። ግን ማንም አያውቅም ቀጣዩ ትሬድ ዊን ላይሆን ይችላል። ስለዚህ 1% ማጣት የነበረበት ሰውዬ 2% ያጣል። ከዛ በኋላ ደንግጦ ተሳስቼ ነው ስሜታዊ ሆኜ ነው ብሎ ወደ 1% ይመለሳል። ከዛ ደግሞ ወደ ነበረበት ለመመለስ ይከብደዋል ማለት ነው። ስለዚህ በስሜታችሁ መመራት የለባችሁም። ጀስት ያስቀመጣችሁት ፕላን አለ። በስግብግብነት ምክንያት ሪስክ ማኔጅመንት ኢግኖር ማድረግ የለባችሁም ማለት ነው። ሌላኛው ደግሞ በስግብግብነት ምክንያት ዊኒንግ ፖዚሽን ሆልድ ማለት ነው። ምን ማለት ነው? ቴክ ፕሮፊት ይኖራችኋል። የሆነ ሌብል ላይ ቴክ ፕሮፊት አጥፍታችሁ አይ ከዚህ በላይ ይሄዳል ካላችሁ አሁንም የሆነ ቦታ እስኪደርስ የምትቀያየሩ ከሆነ የዚህ አይነት ኢሞሽናል ችግር ካለባችሁ የሚመክራችሁ ሴት ኤንድ ፎርጌት የሚባለውን ሩል እንድትጠቀሙ ነው። ምን ማለት ነው? ትሬድ ስትገባላችሁ ስቶፕ ሎስ ቴክ ፕሮፊት ታስቀምጣላችሁ። ምንም የተነካኩት ነገር የለም። ዘግታችሁ ስልካችሁና ኮምፒውተራችሁን ዘግታችሁ ትወጣላችሁ ማለት ነው። ከዛ ማርኬቱ ራሱ ሄዱ ቴክ ፕሮፊት ይነካላችኋል። ግን ቁጭ ብላችሁ የምትጠበቁ ከሆነ ኢሞሽናችሁ የተለያየ ነገር ነው የሚነግራችሁ። የዛኔ አላስፈላጊ ብስ ውስጥ ይጠብቃችኋል ማለት ነው። ከዛ በመቀጠል ደግሞ ሉዚንግ ፖዚሽን ወይም ሆልድ ማድረግ ወይም ስቶፕ ሎስ ማድረግ አንዳንድ ሰዎች አሉ እኔ ልክ ነኝ ብለው የሚያስቡ።
ከማርኬቱ በላይ ማርኬቱን የሚነግራቸውን ነገር ኢግኖር አድርገው እኔ ልክ ነኝ ብሎ የሚያምኑ ማለት ነው። ስቶፕ ሎስ ዓላማው ምንድን ነው? አንደኛ እኛ ስህተት መሆናችንን የሚነግረን ነው። ስለዚህ በመጀመሪያ ስቶፕ ሎስ በትክክለኛ ቦታ መቀመጥ አለበት ማለት ነው፣ ስግብግብነትን ለማስወገድ ማለት ነው። ሁለተኛው ደግሞ ማንቀሳቀስ የለብንም ከዛ ቦታ። በቃ ስቶፕ ሎስ የሚነገረን ነገር ምንድን ነው? የፕራይስ ከኛ ተቃራኒ ከመጣ የእኛ ቦታ ከነካ የገባ ነው ፖዚሽን ልክ አይደለም ማለት ነው። በዛ ፍራቻ ጠጋ ሲል ስቶፕ ሎስ ዝቅ የምናደርግ ከሆነ እኛ ላስፈላጊ ሉዝ ውስጥ የሚያጋጥመን ማለት ነው። 1% ማጣት የነበረበት ሰዎች 2%፣ 3%፣ 4% ከዛ በላይ በዛ ምክንያት ልናጣ እንችላለን ማለት ነው። በአጠቃላይ ጥሩ ሳይኮሎጂ እንዲኖረን ፕላናችንን መከተል የሚያስፈልግን ማለት ነው። ፕላናችንን ጥሩ እንደሚሰጠን ማወቅ፣ ከዛ ደግሞ ለመከተል መሞከር ፕሮፊታብል እንድንሆን ያደርግናል ማለት ነው። እዚህ ላይ የምናየው ደግሞ እንዴት አድርገን ኢሞሽናችንን በተግባር መቆጣጠር እንችላለን የሚለው ነው። ኢሞሽን ማለት ፍራቻን፣ ስግብግብነትን፣ ኤግዛይትመንትነትን፣ ኦቨር ኮንፊደንስነትን፣ ነርቨስነትን ወይም ስሜታዊ ሁሉም አይነት ኢሞሽኖችን ይጨምራል። ኢሞሽናችንን እያንዳንዱ ትሬደሮች ላይ ሊመጡ ይችላሉ የሆነ ፖንት ላይ ማለት ነው። እነዚህን ነገሮች ደግሞ እንዴት ማኔጅ ማድረግ እንችላለን? አካውንት ባላንሳችንን እንዴት ማሳደግ እንችላለን የሚለውን ነገር ነው እዚህ ላይ የምናየው። የመጀመሪያው ኢሞሽናችን ለመቆጣጠር የሚረዳን ነገር ዲቨሎፒንግ ኮምፕሮሚስ ትሬዲንግ ፕላን፣ በደንብ የተጠና ትሬዲንግ ፕላን ማውጣት ነው። ያንን ማውጣት የምንችል ከሆነ እኛ ወይም ደግሞ ከኛ ጋር የሚስማማ ከሆነ በስርዓት ኢንትራችንን፣ ኤግዚስታችንን፣ ሪስክ ማኔጅመንታችንን የምናውቅ ከሆነ ይህንን ነገር መከተል አለብን ብለን ለራሳችን ለመንገር ብዙም አንቸገር ማለት ነው። ወይም ደግሞ አንድ ስቴፕ ወደፊት ተራምደናል ማለት ነው። ሁለተኛው ደግሞ ኢሞሽናል አዌርነሳችንን መጨመር ነው። ፍራቻን፣ ስግብግብነትን፣ አላስፈላጊ የሆነ ሄሲቴሽኖችን በማስወገድ የተሻለ ትሬደር መሆን። ይሄኛው ደግሞ አሉ ኢሞሽናል አዌርነሶች ለማዳበር የተዘጋጁ መጽሐፎች፣ ቪዲዮዎች አሉ እና እነዚህን ነገሮች በመጠቀም ኢሞሽናል አዌርነሳችንን ማሳደግ እንችላለን። ብዙ አይነት ኢሞሽናል አዌርነስ አሉ። ኢሞሽናል አዌርነሱ ደግሞ አንዱ ነው። ስሜታችንን ማወቅ ማለት ኢሞሽናል ማለት ነው። አዌርነስ ማለት ደግሞ ግንዛቤ ማለት ነው። ኢሞሽናል አዌርነስ የስሜት ግንዛቤ ማለት ሲሆን፣ ሶስተኛው ደግሞ አውትካም ላይ ፎከስ ከማድረግ ፕሮሰሱ ላይ ፎከስ ማድረግ ነው። መቅደም ያለበት ነገር መቅደም አለበት። ትሬዲንግ ፕላን እንዲወጣ መቅደም ካለበት፣ ሪስክ ማኔጅመንት እንዲወጣ መቅደም ካለበት ከምታገኙት ገንዘብ በላይ እነሱ ቀዳሚ ናቸው ማለት ነው። ስለዚህ ፕሮሰሱ ላይ ነው ፎከስ ማድረግ ያለብን። እኛ ፕሮሰሱ ላይ ፎከስ ማድረግ ከቻል ፕሮሰሱ ደግሞ ለእኛ ፕሮፊት፣ ለእኛ አውትካም ጥቅም ላይ ይውላል ማለት ነው። ስለዚህ ይህን ነገር ማድረግ የምንችል ከሆነ ጥሩ ኤክስፔክቴሽን እንዲኖርን ማድረግ ቀጣዩ ክላሳችን ይሆናል ማለት ነው። ጥሩ ኤክስፔክቴሽን እንዲኖርን ማድረግ ማለት በወር በትሬዲንግ ምን ያክል መስራት እፈልጋለሁ፣ ምን ያክል እሰራለሁ፣ ከትሬዲንግ ምን እጠብቃለሁ፣ ሉዝ ሳደርግ ምን አይነት ነገር ይገጥመኛል ብዬ እጠብቃለሁ፣ ዊን ሳደርግ ምን አይነት ነገር እጠብቃለሁ የሚለውን ነገር መለየት ማለት ነው። ያንን ነገር ሪያሊስቲክ ማድረግ ካወቅን በኋላ ሪያሊስቲክ በሆነ መንገድ ተግባር ላይ መዋል ማለት ነው። እናውቃለን ፕሮሰሱ ላይ ፎከስ አድርገን ሰርተናል፣ ትሬዲንግ ፕላን አለ። እነዚህ ነገሮች ሁሉ ወደፊት ወስዱናል ማለት ነው። ከዚህ በኋላ የሚቀረን ሜንቴናችንን ሄልዝና ወርክ ላይፋችንን ባላንስ ማድረግ ነው። ስለዚህ እነዚህን ነገሮች ባላንስ ለማድረግ የሚወስኑ የተወሰኑ ነገሮች አሉ። ሆቢዎቻችንን፣ ፊዚካል አክቲቪቲዎች፣ ሜንቴኒንግ ሶሻል ኮኔክሽን፣ እንዳጠቃላይ ወርክ ላይፋችንን ባላንስ ለማድረግ ይረዱናል ማለት ነው። አንድ ሰው ውጭ የመገጥመው መጥፎ ሆኖ ትሬዲንግ ላይ መጥቶ ከስሜት የጸዳ ሆኜ እሰራለሁ ብሎ ማሰብ አለበት ብዬ አላስብም ለግል። ምክንያቱም ውጭ መጥፎ ነገሮች ይገጥሞታል፣ ብዙ ስትራግሎች አልፏል፣ ድካም ላይ ነው። ላስብ ቢልም ለራሱ በትክክል ማሰብ አይችልም። ስለዚህ ያ ሰውዬ ለወርክ ላይፍ እንዲሁም ሄልዚ ሆኗል ማለት አይደለም ማለት ነው። ማስተካከል ያለበት ነገር አለ። ስለዚህ ሁሉም ነገር ባላንስ ማድረግ ህይወታችንን ለማስተካከል መሞከር ማለት ነው። አምስተኛው ርዕሳችን ደግሞ የምናየው 10 ፎሬክስ ትሬደር ሊሰሯቸው የሚችሉት ሚስቴኮችን ነው።
የመጀመሪያው በሜቶዳችሁ ወይም በትሬዲንግ ፕላናችሁ አለማመን ነው። ብዙ ትሬደሮች በትሬዲንግ ፕላናቸው አያምኑም። ይህ ትሬዲንግ ፕላን ወን አያስደርገኝም ብሎ አያምኑም። ስለዚህ ወደ ትሬዲንግ ሲመጡ ይፈራሉ ማለት ነው። እንዲያሁኑ ምን መደረግ አለበት? ትሬዲንግ ፕላናችሁ ዴሞ ላይ ለ1 ወር፣ ለ2 ወር፣ ለ3 ወር ጀስት ከዛ በላይም ፕራክቲስ ሊደረግበት ይገባል ማለት ነው። ያ ነገር ከተደረገበት በፕላናችሁ በደንብ መተማመን ይኖራችኋል ማለት ነው። ምክንያቱም 2 ወር፣ 3 ወር፣ 4 ወር በደንብ ሰርታችሁበታል። ስለዚህ ቀጣዩንም የማይሰጥበት ምንም ምክንያት የለም ማለት ነው። ሁለተኛው ሚስቴክ ደግሞ በትሬዲንግ ፕላን አለመኖርና ከሱ ጋር አለመስራት ነው። ስለዚህ ብዙ ትሬደሮች ያው እንደምታውቋቸው ትሬዲንግ ፕላን የላቸውም፣ ግን ሪል ገንዘብ አውጥተው ሲያደርጉ ልታያቸው ትችላላችሁ። ስለዚህ እነዚህ ብዙ የሚጠየቁት ጥያቄ አለ፣ ራሳቸውን በራሳቸው የሚጠይቁት ጥያቄ አለ። ሶስተኛው ደግሞ ፕላን ማድረግና ፕላን ያደረግነውን መኖር መካከል ያለው ልዩነት አለማወቅ ነው። ፕላን ማድረግና ፕላን ያደረግነውን መኖር በጣም ልዩነት አላቸው። ፕላን ማድረግ ቀላል ሊሆን ይችላል፣ ፕላን ያደረገውን መኖር ግን በጣም ከባድ ነገር ነው። ስለዚህ ሁሌም ቢሆን ዲፈረንሳቸውን አውቀን ትሬድ ማድረግ አለብን ማለት ነው። ባክቴስት ያደረግነውን ነገር ሪል ጋር ሙሉ ለሙሉ እንዲመጣ መጠበቅ የለብንም ማለት ነው። አራተኛው ደግሞ ፖዚሽን ለመክፈት መፍራት ነው። በተለያየ ሁኔታ ምክንያት ወይም በገንዘብ እጥረት አለብኝ ወይ ሌላ እጥረት አለብኝ ይኖራል። በዛ ምክንያት ፖዚሽን ለመክፈት አንዳንድ ሰዎች ሲፈሩ ልታያቸው ትችላላችሁ። ትሬዲንግ ፕላን አለው የተጠና። ስለዚህ በዛ ኮንፊደንስ ሆኖ ነው መስራት ያለበት። እናንተም ልክ እንደዛ ነው ማድረግ ያለባችሁ ማለት ነው። አምስተኛው ደግሞ ከማርኬት ጋር አግሪመንት መፈጸም ነው። ምን ማለት ነው? ሰሞን አንድ ሰው ምን ያደርጋል መስራችሁ ጀስት እንበልና የሆነ ፖዚሽን ባይልና ዝም ብሎ ማርኬቱ ላይ 2 ወይም 3 ከፍ ሲልልኝ ዝም ብዬ እዘጋዋለሁ ይላል። በቃ ከዚህ በላይ አይሄድም ብሎ ይዘጋዋል። ምንም ጥናት አላረገም። ጀስት ከማርኬቱ ጋር አግሪመንት ፈጥሯል። ያ ጥሩ አይደለም። ጀስት ፕላን ያደረጋችሁት ነገር አለ 30 ፒፕ ሲሆን ከሆነ የምትወጡት እስከዛ መጠበቅ ነው እንጂ ከማርኬቱ ጋር ጊዜያዊ አግሪመንት መፈጸም የለብንም ማለት ነው። ስድስተኛው ደግሞ ይሄ ቢግን ቱ አክሴስ ቱ ቴኪንግ ፕሮፊት የፕሮፊት ቴክ ለማድረግ መፍራት ነው፣ መጨናነቅ። ምክንያቱም ፕራይስ ከዚህ በላይ ይሄዳል ብሎ የሚጠብቁ ሰዎች አሉ። ስለዚህ ፕሮፊት ቴክ ለማድረግ መጨነቅ የለባችሁም ማለት ነው። ሰባተኛው ደግሞ ሪቬንጅ ነው። ሪቬንጅ ትሬዲንግ የበቀል ትሬዲንግ ይባላል። ሉዝ ስታደርጉ ሉዛችሁን ለመመለስ ብላችሁ አላግባብ ትሬዶችም ትገባላችሁ። ያ ሪቬንጅ ትሬድ ይባላል። ያንን ነገር ማድረግም ጥሩ አይደለም። ምክንያቱም ይሄ ስሜት በስሜት የተመራ እንጂ በጥናት የተመራ አይደለም። ምንም ጥናት ያደረጋችሁት ነገር የለም። ማርኬቱ እንኳን ዝም ብላችሁ ጥናት ሳታደርጉ ገብታችሁበት ጥናት አድርጋችሁበት ገብታችሁ ለራሱ በፈልጋችሁት አቅጣጫ ላይሄድላችሁ ይችላል። ስለዚህ ጥናት አድርጋችሁ ብትገቡ የተሻለ ነው። ሌላኛው ደግሞ ሉዛችሁን እንዲሄዱ መፍቀር ነው። ሉዝን እንዲሄድ በቃ ሉዛችሁን እንዲሄድ መፍቀር ነው። ወይም ከማድረግ ይልቅ ማለት አንዳንድ ትሬደሮች አሉ ጀስት የተወሰነ ያክል ይሰሩና በቃ ብሎ ላድርገው ወይም ዊል ላድርገው ብለው ፈቅደው ስቶፕ ሉዛቸውን የሚተውታሉ። ያ ነገር ግን ልክ አይደለም። ያ ነገር ወደ ሉዝ ነው ሞር የሚከታቸው እንጂ ሞር ወደ ሉዝ ነው እንጂ የሚከታችሁ ይሄ ዊን እንድታደርጉ አያደርጋችሁም። ከዛ ይልቅ በፕላናችሁ ትሬድ ማድረግ መሞከር አለባችሁ ማለት ነው። ኦልዌይስ ሌላችሁ የሚችለው ነገር ፕላናችሁን መከተል ነው እላችኋለሁ። የዛሬው ትምህርታችን ይህን ይመስል ነበር። አብራችሁኝ ስለነበራችሁ አመሰግናለሁ።